የጋዜጠኛው ማስታወሻ ለዛሬ ከብት አላቢው በሚል ርዕስ የተዘጋጀና በጊዜው የብዙዎችን ስሜት ነክቶ የነበረ ፕሮግራም በምልሰት ይዞላችሁ ቀርቧል። እንድትከታተሉት እነሆ ብለናል። ማን እንደሆነ ባላውቅም አብረን የምንኖረው ስለማንተዋወቅ ነው ይላል። ፈላስፋ ይሁን ጠንቋይ ባይገባኝም አባባሉ እውነት አለው ያልኩበት ቀን ብዙ ነው። ልብ ለልብ መተዋወቅ አለብን በማለት ችክ ብለው ጥግ ድረስ የሚጓዙ ሰዎች መጨረሳቸው አሳ ጎርጓሪ እንደሚሆን በመሐላ ማረጋገጥ አይገደኝም። እውነትን ባትጎረጉረውም አንድ ቀን ራሱ ፈጦ መውጣቱና አጥንትና ደም ዘርቶ ከፊትህ ማየት አይቀርምና የእውነትን ጊዜ መጠበቅ አዋጭ ነው። እንግዲህ የቢሆን ዓለም የሚመጣው እዚህ ላይ ነው። በሰው የምታየው በእኔ ላይ ቢደርስ ብሎ ማሰብ፣ ድንገት ሲደርስ በሚያልፍ ስሜት ተነድቶ መከራ ውስጥ ከመግባት ያድናልና የቢሆን ዓለምን መለማመድ መልካም ነው የሚያስብል ብዙ ገጠመኞች አሉ። ያለመተዋወቅን የመሰለ መልካም ነገር ምን አለ ብዬ ማውቃለሁ። እናንተስ? በቃ ካላወክ የሚሰማህ የሚያምህ ነገር የለም። የማይተዋወቁ ብዙ ጥንዶችና ባለትዳሮች ሳይተዋወቁ ብዙ ልጆችን በሚስጥር ወልደው ብዙ ጉዶችን በውስጣቸው ቀብረው እነሱም እስከ አለማወቃቸው ተቀብረዋል። ብዙ ባልንጀሮች ሳይተዋወቁ ተካክደው ሳይተዋወቁ እየተሸዋወዱ ዛሬም በሞቴ በሞቴ እየተባባሉ ይጎራረሳሉ። አንዱ ያንዱን ልብና ሐሳብ ቢረዳ ብለህ ስታስብ የሚሆነውና ሊፈጠር የሚችለው ይዘገንናል። ብዙ ወንድምና እህቶች ሳይተዋወቁ በውስጥ ልባቸው ምነው በሞተ ሲባባሉ ግን የእናቴን ልጅ የአጥንቴን ክፋይ እየተባባሉ በየጋራውና በየሸንተረሩ ሲማማሉ ትሰማለህ። ግን ፈጣሪ አይደለህምና ባለማወቅ አትጎዳም። ይልቁንስ ታደልክ። እውነቱን ያወክ ጊዜ ግን ነገር ተበላሸ። ከመገረምም ከመደነቅም በላይ ሆንብህና ሟችና ገዳይ አጥፊና ጠፊ ትሆናላችሁ። አለማወቅ በጣም ብዙ ጊዜ አሪፍ ነው። የሰውን ሐሳብና ሥራ ያለማወቅ ለዘላለም ይኑር። አንተ በስውር የሠራኸውና የምታውቀውን እውነትና ኀጢአት ያ ሰው ቢያውቀው ብለህ አስበህ ታውቃለህ? ባለማወቁስ እንዴት በሰላም ሕይወቱ እንደቀጠለ ስታስተውል አለማወቁን አትወድለትም? ያለመተዋወቅ አድናቂ የሆንኩት ያለ ምክንያት አይደለም። ብዙ የተፈጸሙ ወንጀሎች በተለይ በማኅበራዊ ሕይወት ዙሪያ የመተዋወቅና ያለመተዋወቅ ውጤቶች ናቸው ያበላሹ። ይህን አባባሌን በማስረጃ ልሠረው ወደ ገደለው። ሰውየው ሚስት አግብቶ ሲኖር በሚገርም ሁኔታ ጸብ እንኳን አልነበራቸውም። በድህነት ጎጇቸው ልጆች ባይወልዱ እኛ ካለን ነገ ይደርሳል እየተባባሉ ይኖሩ ነበር። አባወራው ጎጆውን የሚያስተዳድርበት ሥራው ከብት ማለት ነው። በርካታ ከብቶች ባሉበት ቤት ጥገኝነት ተሰጥቶት ወተት እያለበ ላምና ጥጆቹን እየተንከባከበ ከሚስቱ ጋር ሕይወትን በደስታ ይገፋል። ከሚስቱ አልፎም የሚስቱ ወንድምም በደሳሳዋ ጎጆ አብሮአቸው ይኖራል። የሚስቱ ወንድም ባይወለዱትም ዋርሳ ነውና የወንድም ያህል በአንድ ማዕድ እየበሉ በአንድ ዋንጫ እየጠጡ የሚለያቸው አልጋ ብቻ ነበር። የሚስቱ ወንድምም ቤታቸውን ማታ ማታ በደስታና በጨዋታ አብሮነት ያደንቃል። ባወራው ከብት አልቦ የሚያገኘውን ደሞዝና እላቢ ወተት አብረው እየበሉና እየጠጡ ሲኖሩ ለወራት ቆዩ። የሚስቱ ወንድምም አመለ ሸጋ ነበርና ጸባዩን አሳምሮ አብሮአቸው ለወራት ቆይቷል። የፖሊስ መዝገብ እንደገለጸው ባል ወተት ለማለብ የወፎች ጮት እንደተሰማ በሌሊት ተነስቶ ቁጥራቸው በርከት ያሉ ላሞችን አልቦና አጥቦ ሲንከባከብ ይቆይና ረፋፍዶ ወደ ቤት ይመለሳል። ተኝታ ያረፈደችውን ባለቤቱ መምጫ ሰዓቱ ሲደርስ ቤት ያፈራውን ሰራርታ ቡና ፍልታ ወንድሟን ቀስቅሳ ትጠብቀዋለች። ይህ እንግዲህ የዕለት ተዕለት የማይቋረጥ ያባወራው ተግባር ነው። ላቢ ትኩስ ወተትና ቡና እየጠጡ
ጣዕሚውን ሽሮ ማጀት ያፈራውን እየቀማመሱ ሲጨዋወቱ ይውላሉ። በሥራው ጠንካራ በመሆኑ የላሞቹ ባለቤቶች እንዲርቃቸው ስላልፈለጉ አንዲት ክፍል ሰጥተው ግቢ ውስጥ መኖር ከጀመረ ዓመታት ተቆጥረዋል። ጊዜው የሐምሌ ነጭ ናጫ ዝናብ ተራውን ለነሐሴ ያስረከበበት፣ ክረምቱም ከቤቱ ውጡ ውጡ የማይልበት፣ ካልጋ ተነሱ ተነሱ የማይልበት ነው። የንጋት እንቅልፍ በክረምት ከጮማ ይጣፍጣል ይላሉ አበው። ሿ እያለ የሚወርደው ዝናብ የደሳሳዋን ጎጆ ጣሪያ ሲመታ የሚፈጥረው ሙዚቃዊ ስልት ዐይንን ለመግለጥ ይፈትናል። እንጀራ ባይሆን በዚያ ዝናብና ብርድ ከሚሽት እቅፍ ውስጥ ወጥቶ መሄድ ከፈተናም የላቀ ፈተና እየሆነበት ከብት አላቢው የሚነሣው የግዱን ነበር። ምሽቱም ኑሯ ነውና ቢተኛም ቀስቅሳ ወደ ላሞቹ ትሰደዋለች። ትንሽ ማርፈድ እንኳን ቢፈልግ ውጋት ትሆንበታለች። አባወራው መቼም አንድ ቀን ላሞቹን ሳያል ቢቀር የሚያስከትለውን ችግር ስለሚያውቅ ከሞቀ አልጋውና ከሚስቱ እቅፍ ተነስቶ ወደ ዘወትር ሥራው ለመሄድ ተሰናድቷል። ኃይለኛው የነሐሴ ዝናብ በጥቁሩ ይዞታል። መብረቅና ነጎድጓድም ይብለጨለጫል። ብርዱ ከሌላው ቀን የተለየ ነበር። የሚስቱ ወንድም ለጥ ብሎ ተኝቷል። ታድሎ ሲል ቀና። እንደሱ ተኝቶ የሚያረፍድበት ጊዜ ናፈቀው። ሚስቱ ባሏን ለመሸኘት ፈጥና ተነሳች። የነሐሴውን ዝናብ እንደ ጥላ እንዲከላከልለትም ጆንያ ቢጤ አቀበለችው። እግሩ እንደ ወጣም በሩን ሸግጣ ወደ መኝታዋ አቀናች። ብዙም ሳይርቅ የቤቱ መብራት ጠፋ። ባልም ድህነቱን እየረገመ በተሰጠው ጆንያ ከዝናብ እየተከለለ ወደ ከብቶች በረት አቀና። ከሚሽቱ ጋር የሚያሳልፈው ሌሊት ሁሌም ያጥረበታል። እንደተኛ ወዲያው ወፎች የሚጮኹ ይመስለዋል። አልተሳካለትም እንጂ ሌላ ሥራ ቢሠራና እንደ ሰው ሚሽቱን አቅፎ ቢያረፍድ ደስ ይለዋል። ግና የ40 ቀን ዕድል ሆነና በሌሊት ከላሞች ጋር ሲጋፋ ያረፍዳል። በዕለቱም ወደ ከብቶች በረት ገብቶ እንደ ተለመደው ማረቢያውን ይዞ ወደ ላሞች ሲጠጋ ላሞቹ ባልተለመደ ሁኔታ እየተወራጩ አላስጠጋም አሉት። እያባበለና እያሻሸ ደጋግሞ ሞከረ። ላሞቹ በጭራሽ አውሬ ሆኑ። ሊራገጡም ይሞክራሉ። እንግዳ ባሕሪ የሆነበት ከብት አላቢው የተለየ ዘዴዎችን ቢሞክርም ላሞቹ እንኳንስ ሊታለቡና ወደ ጉያቸው ሊያስገቡት አጠገባቸው ሊያስደርሱት አልፈቀዱም። ከብቶች እንዲህ ዓይነት ያልተለመደ ባሕሪ የሚያሳዩት እንግዳ ነገር ሲያዩ መሆኑን ከልምድ የሚያውቀው የኖረበት ሥራው ነውና እንግዳውን ነገር ለማወቅ ራሱንና አካባቢውን መፈተሽ ያዘ። የነሐሴ ዝናብ በጣም ደብድቦት ስለነበረ የለበሰው ጆንያ ሌላ ሰው ስላስመሰለው ጠረኑንም የለወጠው መሆኑን ተረዳም። በሁኔታው እየተገረመ ወደ ቤቱ ሄዶ ልብስ ቀይሮ ዝናቡን አደራርቆ ቢመጣ የተሻለ መሆኑን ስለተሰማው ወደ ደሳሳ ጎጆ አመራም። ጎጆዋ መብራት እንደበራ ነው። ቅር እያላት የሞቀ አልጋ ላይ ብቻዋን በዝናብ ጡላት የመጣው ምሽቱ ትዝ አለችውና ሐዘን ቢጤ ተሰማው። ሁሌም ጥሏት ሲነሣ ዐይን ዐይኑን ስታየው ታሳዝነዋለች። የቤቱ በር ብዙ ጊዜ አይዘጋም። መምጫ ሰዓቱ ስለሚታወቅ ገርበብ ብሎ ነው የሚጠብቀው። እናም ወደ ጎጆው አቀና። ጎጆውን ከፍቶ ሲገባ ያየውን ማመን አቅቶት እንደ ማዞርም እንደ ማቅለሽለሽ አለውና ፈዞ ቀረም። አንዳንድ ጊዜ የራስ ዐይንም ባዳ ይሆንና ሊታመን ያስቸግራል። በተለይ በሕልምም በውንም ያልታሰበ ሲሆን ከማመን አለማመን ይቀላል። እናም ያየውን ማመን አቃተው። ሌላ ዐይን ፍለጋ ዐይኑን ጠራረገ። እውነቱ ግን እውነት ሆነ። ሚሽቱና ወንድሟ እሱ ባሞቀውና ባቀናው አልጋ ላይ የፍቅርን አክርማ ይቀነጣጥሳሉ። የረገበ ሽቦ አልጋውም በጣር ይጮኻል። የለበሱት ብርድ ልብስ ከላያቸው ላይ ተንሸራቶ ሲወድቅ የሚሰሙበት ጊዜ አልነበራቸውም። እያየ ያለው ድራማ የሰይጣን ሥራ ሆኖ በኖ እንዲጠፋ ደጋግሞ ቢያማትብም የሚያየው ነገር ሊጠፋ አልቻለም። ሚሽቱና ወንድሟ የጋለ ስሜት ውስጥ ስለነበሩ ባለ ጉዳይ መቆሙን አላዩ። ከብት አላቢው ዐይኑን ከፍቶ ማየት ብቻ ሆነ ሥራው። ድንገት ከስሜታቸው ሲነቁ እሱም እነሱም ደንግጠው ተፋጠጡ። ሁለቱም ዕርቃናቸውን ነበሩ። ወሬውን ለማለባበስና ጉዳቸውን ለመሸፈን ያሰቡት ወንድምና እህት ድንገት አውሬ ሆነው ተነሱና
የከብት አላቢውን አንገት ለማነቅ ሞከሩ። በኋላ ፖሊስ በምርመራ እንዳረጋገጠው በተለይ ሚስት የባሏን አንገት አንቃ የመግደል ሙከራ እንዳደረገችበት አረጋግጧል። ነፍስ የያዘው አባወራም በሚያደርገው ግብ መሃል ከየት እንደመጣ ያላወቀ የብረት ዘነዘና እጁ ይገባል። ሚስቱንና ወንድሜ ነው ብላ ለወራት ሲያበላና ሲያጠጣው የነበረውን ውሽማዋን ሁለቱንም በብረት ዘነዘና ይመታና እተኙበት ያስቀራቸዋል። ሚስቱና ወንድሟ እዚያው ራቁታቸውን ሕይወታቸው ያልፋል። ከጥቂት ሰዓታት በኋላም ፖሊስ በስፍራ ይደርስና ተከሳሹንም ሟቾችንም በቁጥጥር ስር ያውላል። እንዲህ ይሆናል ብዬ ጠብቄ አላውቅም ነበር የሚለው ከብት አላቢም በሁለቱ ሰዎች ነፍስ ገዳይነት ከርቸሌ ወርዷል። ነፍስ ገዳዩም ምነው ባላወቅኩት ነበር፣ ምነው እውነቱን ባልተረዳሁት፣ ምነው ላሞቹም እምቢ አልታለብም ባላሉኝ፣ ስንት ሴት በሞላበት ሊገድሉኝ ባይሞክሩ ቢያንስ እስከ መገዳደል አንደርስም ነበር ሲል በነገታው በፖሊስ ቁጥጥር ስር ሆኖ ፖሊስ ጣቢያ ባገኘሁት ጊዜ በእንባ አውግቶኛል። ፕሮግራሙን ሰርቼ ለአየር ሲውል እርስዎ ቢሆኑ ምን ያደርጋሉ ብዬ ጠይቄ ነበር። ቀኑን ሙሉ ስልክ ስቀበል ምሳዬን የምበላበት እንኳን ጊዜ አጥቼ ዋልኩኝ። ከ400 በላይ ስልኮችን አስተናግጃለሁ። 399 አስተያየት ሰጪዎች ደግ አደረገ፣ ሌላም ቢሆን ሲያንሳት ነው፣ ከዚህ በላይ በደል ምን አለ፣ የት ነው የታሰረው፣ ስንቅ እናቀብለዋለን ያሉኝ ነበሩ። ላም እያለበ ያኖራትን እየደከመ በሌሊት እየለፋ በዝናብ እየተሰቃየ ያስተዳደራትን ባሏን እንዲህ ማድረጓ ሞት ሲያንሳት ነው ብለዋል። በርካቶች በቁጭትና በል ነበር የሚናገሩት። አንድ ሰውዬ ብቻ የፈለገ ቢሆን ለፖሊስ ማሳወቅ ነበረበት ሲሉ አስተያየታቸውን ሰጡ። በኋላም የሰውየው አስተያየት ለየት ስላለብኝ ይቅርታ ሥራዎት ምንድነው ስላቸው አቃቤ ሕግ ነኝ ብለው መለሱልኝ። የፖሊስ መዝገብ በጊዜው እንደገለጸው ተከሳሹ ከብት አላቢ የዓመታት እስር ተፈርዶበት ወህኒ ወርዶ አመክሮ ተሰጥቶትና ፍርዱንና እስሩን ጨርሶ ወጥቷል። በወቅቱ በእንባ ያወጋኝን ታሪክ ሰምቼና በታሪኩ ተመስጬ ስለነበር ትረካውን ያዘጋጀሁት በማዘንና በስሜት ስለነበር ከጋዜጠኝነት ስነ ምግባር ውጪ ለተከሳሹ ሳላደላ አልቀረሁም። ከእስር ከተፈታ በኋላ ቢሮዬ መጥቶ እጄን እየሳማ መስግኖኛል። ይህ ቀልድ አልነበረም፣ በእውነት የተፈጸመና የሆነ ነው። እነዚህን ነገሮች የምልሰት ሳስተውል ነው ሰው የሚኖረው ባለመተዋወቅ ነው የምለው። በላል በለሃ የሚል ካለ እንደ ፍጥር ጥሩ። ምናልባት ሟችና ገዳይ ለረጅም ጊዜ ባለመተዋወቃቸው ነበር አብረው የኖሩት። ሲተዋወቁ ግን ይኸው አጥፊና ጠፊ ሆኑ። ብዙ ትዳሮች የጸኑት ባለመተዋወቅ ነው። ብዙ ወዳጅነት የበረከተው እውነቱ ስለማይታወቅ ነው። አለመተዋወቅ ለዘላለም ይኖር የዕለቱ መልእክቴ ነው። የእርስዎ አስተያየት ምን ይሆን? መሰል ድርጊት ቢያጋጥመው ምን ያደርጋሉ? ወንጀል ሰርተው ለዓመታት ከሚወዱት ሁሉ ተለይተው ለዓመታት ወህኒ ይወርዳሉ ወይ አስችሎት በሕግ አምላክ ይላሉ? እርስዎ ቢሆኑ ምን ያደርጋሉ? እንግዲህ የተከበራችሁና የተወዳጁ ተመልካቾቻችን የዕለቱ ፕሮግራማችን በዚሁ አጠናቀናል። እስከ ሳምንት መልካም ሳምንት እያልን የምንሰናበታችሁ መላው የፕሮግራሙ አዘጋጆች በጋራ በመሆን ነው። አስተያየት ካላችሁ ካቴና በሚለው የዩቲዩብ ቻናላችን ልታደርሱ ትችላላችሁ። መልካም ለተሰንበት። ጤና ይስጥልኝ።